ለትዳር የሚሆነኝን ሰው እንዴት ነው ማቀው? ያ ሰው ከኔ ጋር ወደፊት አብሮኝ እንደሚሆን፣ እንደማይለወጥ፣ እንደማይቀይርብኝ፣ ትክክለኛ ማንነቱ ያ እንደሆነ በምንድን ነው ማውቀው ብላችሁ የምትጠይቁ ሰዎች ምናልባት ከዚህ ውስጥ መልስ ሰው የምታገኙ ጨው ከሆነ አይደል እስኪ አይቀመስ። አዳምጡት አንድ ጊዜ። ለህይወት አጋርነት ለትዳር አጋርነት መልካም የሆነን ሰው እንዴት እለያለሁ የምትሉ ሰዎች እውነት ነው። ሰው እንደ ጨው ብለን አንቀምስም። ነገር ግን በማየት ስለዛ ሰው ማንነት የተወሰነ መረዳት እንችላለን። ፎከስ ማድረግ ያለባችሁን ፖይንቶች ልንገራችሁ። አንደኛ ቃላቸውና ተግባራቸው አንድ ነው ወይ? አንዳንድ ሰው ለጆሮ ጡመ ዜማ የመሰለ ንግግር ያደርጋል። መልካም ነው ለማድመጥ፣ በቃ ደስ ይላል አንደበቱ። ነገር ግን በተግባሩ ፍጹም ከቃሉ ተቃራኒ ነው ኑሮ። ይሄን ስላችሁ ፍጹም ነን ሁሌ የምንናገረውን እንኖራለን ሳይሆን ቢያንስ የሚናገሩትን በአብዛኛው የሚኖሩት ሶሻል ሚዲያ ፕሮፋይላቸው ምንድነው የሚፖስቱት? ባይዘዌ ሶሻል ሚዲያ መንደር ነው። የት ነው የሚውሉት? ማንን ነው ሪፖስት የሚያደርጉት? አመለካከታቸውን ሶሻል ሚዲያ ላይ በሚለጥፉት ነገር በደንብ መለየት ትችላላችሁ። ለእናንተ መልካም ማድረጋቸው፣ እናንተን መውደዳቸው፣ ማክበራቸው መልካም ነው። ለሌሎች ሰዎችስ እንዴት ነው? በተለይም በገንዘብ አቅም ከነሱ ላነሱ ሰዎች ትሪት የሚያደርጉበት መንገድ እንዴት ነው? ያበሻቅጣሉ ወይ? ክብር አይሰጡም ወይ? ከነሱ በፋይናንስ ያነሰ የመሰላቸውን ሰው ወይም ደግሞ ፌመስ ያልሆነን ሰው እንዴት ነው የሚያዩት? ቼክ አድርጉ። ኃላፊነት ይወስዳሉ ወይስ ለሁሉ ነገር ለጥፋቱም ለምኑም ሌላን ሰው ነው ተጠያቂ የሚያደርጉ? ሰበብ 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 የሚደረድሩ ናቸው ወይስ የራሳቸውን ችግር ለመመልከት ይሞክራሉ? ወይ ፍሬንድ ሰርክሎቻቸውን ተመልከቱ። ጓደኞቻቸው እነማን ናቸው? ባይዘዌ ጓደኞቻችሁን ንገሩኝና ማንነታችሁን እነግራችኋለሁ ነው። አብዛኛውን ጊዜ ጓደኛ ከፍተኛ ተጽዕኖ አለው። የሚሰሩ የሚበረቱ ህልም ያላቸው መንፈሳዊ ነገር ላይ ትኩረት የሚያደርጉ ሰዎች ከሆኑ እነሱን ይመስላሉ። በተቃራኒውም ከሆኑ እነሱን ነው የሚመስሉት። ላቭ ቦምብ የማያደርጉ በፍቅር የማያጠምቁ ባንዴ ቶሎ ቶሎ አቻኩለው ወድሻለሁ፣ ሞትኩልሽ፣ አበርኩልሽ ለማለት ስጦታ ለማሽጎድጎድ የማይጣደፉ ሰው እኮ ነገ ላይ የሚያስብ ከሆነ ተረጋግቶ ስለናንተ ሞር ለማወቅ ይሞክራል። ብዙ ጊዜ የተጣደፈ ነገር ፌክ ነው። እራሳቸውን ሁሌ እንደተበዳይ የሚያስቡ ተናገፍቶኝ እንደዚህ ሆኜ ራሳቸውን የሚያስተዛዝኑ እንዲታዘንላቸው የሚፈልጉ ሰዎችን መጠንቀቅ ነው። ቢካዝ አት ዘ ኤንድ ኦፍ ዘ ዴይ ትናንትናችንን ላንቀይር እንችላለን። ዛሬያችን ላይና ነጋችን ላይ ግን እኛ የተሻለን ሰው ለመሆን ዋናው ፓወር ያለው ራሳችን ላይ ነው። ሁሌ ሌሎች ሰዎችን ወቃሽ የምንሆን ከሆነ በቃ እኔ እንደዚህ ተበድዬ ምናምን የምንል ከሆነ ኃላፊነት ለመውሰድ ገና ነን ማለት ነው። እንደዚህ አይነት ሰው ትዳር ላይ ምን አይነት ይሆናል? ቪክቲም ማይንድ ሴት ነው የሚኖረው። ዩሲ እንደሰማችሁት ነው። እስኪ የእናንተን ሀሳብ አስተያየት ኮመንት ላይ ጻፉልኝ። በጣም ወዳችኋለሁ። ባይ